أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبراتكم مسلمون دموچنا እህቶቼ እንደዚሁም ክርስቲያን ወገኖቼ ሰላም ናችሁ ሆኔ ያለው አልহামዱሊላህ ዛሬ አንዲት አጠር ያለች ርዕሰ ጉዳይ ይዤላችሁ መጥቻለሁ እሱ ምንድነው ኦን ኢየሱስ አምላክ ነው የሚል ይሆናል ማለት ነው ይሄንን ርዕስ ይዤ ስመጣ ማስረጃዎችን የተጠቀምኩ ከመጽሐፍ ቅዱስ ብቻ ነው ማለት ነው ለምን ይሄን ተጠቀምከ ካላችሁኝ አንድን ክርስቲያን ይዘህ ኢየሱስ አምላክ አይደለም ከፈለክና ከቁርአን ማስረጃ ብትለው ቁርአንን ስለማያምንበት ምናልባት ላይቀበለው ይችላል ስለዚህ ስለማይቀበለው ከራሳቸው መጽሐፍ ቅዱስ በማውጣት የተወሰነ ያክል ለማለት ያክል ነው እንግዲህ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ምን ይላል እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል እዚህ ጋር ኢየሱስ አምላክ ነው ከተባለ እኔ ከራሴ አንዳች ላደርግ አይቻለኝም ማለት ይሄ ማለት ኢየሱስ በፍቃዱ በራሱ ፍላጎት አምላክ ከሆነ አምላክ የፈለገው ማድረግ ይችላል ኢየሱስ ደግሞ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ አለ ከማን ነው የሚሰማው ይሄ ነገር መልእክት የሚመጣለት አካል አለ የሚነግረው መልእክት አለ ይሄ ደግሞ አምላክ ሳይሆን መልእክተኛስ ብለዋል ራሱም ሲቀጥል አድርጎ ምን አለ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ ስለዚህ እሱ በፍቃዱ ያደርግም የላከኝን ሲል ምን ማለቱ ነው ኢየሱስ አምላክ ከሆነ ከማን የተላከው አምላክን ነው አምላክ የሚልከው ስለዚህ ኢየሱስ አምላክ አይደለም እንዳልሆነ ይሄ በጥሩ ማስረጃ ነው ማለት ነው ኢየሱስ እንግዲህ ስለራሱ ሲናገር ምን አለ ስለዚህ አለ ኢየሱስ መለሰ እንዲህም አላቸው ትምርቴስ ካላከኝ ነው እንጂ ከኔ አይደለም አለ ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ማለት ኢየሱስ ሲያስተምር የነበረው ሲናገር የነበረው ቃል በራሱ ካላከው እንጂ ከሱ አይደለም ራሱ ምን ብሎ ይጠራል በሌላ ቦታ ኢየሱስ ግን ነብይ በገዛ አገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል ምን ለማለት ፈልጎ ነው እዚህ ጋር ራሱ ነብይ ብሎ ሲጠራ አምላክ ቢሆን ኑሮ ለምን አምላክ አላለም ነበር ራሱ እዚህ ጋር ነብይ ከገዛ አገሩና ከገዛ ቤተሰቡ በቀር ሳይከበር አይቀርም አላቸው ይላል ማቴዎስ 13:57 ላይ ማለት ነው እንደዚሁ የኢየሱስን ትምህርት ሲከታተሉ የነበሩትና አብረውት ቃሉንም የሰሙት ምናሉ ቃሌንም ሰጥቻቸዋለሁ አላቸው ቃሌን ሰጥቻቸዋለሁ እነርሱም ተቀበሉ ከአንተ ዘንድ እንደወጣሁም አመኑ አንተም እንደላከኝ አመኑ አለ በዛ ሰዓት ትምህርቱን ሲማሩ የነበሩት ክርስቲያኖች ምንድነው ያሉት በነገራችን ላይ ክርስቲያኖች ሊባሉ አይችሉም ምክንያቱም በዛ ሰዓት ክርስትና የሚባለው ስሙ ራሱ መጽሐፍ ቅዱስ አይደለም እኔ ያው እነሱ ለምጠቀሙ ብዬ እንጂ በዛ ሰዓት ምን አለ አንተም እንደላከኝ አመኑ አለ ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ ማለት ነው ስለዚህ በዛ ሰዓት የነበሩት ተከታዮቹ ራሱ በምንድነው እምነታቸውን የተረጋገጠላቸውና እሱ የመሰከራቸው ምንድነው አንተ እንደላከኝም አመኑ ስለዚህ እሱ በዛ ሰዓት ሲያስተምር የነበረው ራሱን እንደ መልእክተኛ አድርጎ ነው እና ቀጠል አድርጎ ምን አለ እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለዋል አንድ ሰው የዘላለምን ሕይወት ሊያገኝ የሚችለው በኢየሱስ አምላክነት ማመን ሳይሆን እሱ እንደላከው ማመን ነው ማን እንደላከው እግዚአብሔር የላከው ደግሞ መልእክተኛ እንጂ ራሱ አምላክ ሊሆን አይችልም ኢየሱስ ራሱ መልእክተኛ ካደረገ እናንተ ከየት አመጣችሁ አምላክ አላችሁት ማለት ነው እንደዚሁ ራሱ በዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁን አለ አብርሃም ይሄን አላደረገም ምን ብሎ ራሱን ጠራ ማለት ነው እዚህ ጋር ሰው ብሎ ነው የጠራው ስለዚህ ኢየሱስ ሰው እንጂ አምላክ አይደለም ኢየሱስ በሚፈውስ ሰዓት አንድን ሽባ ተነስተህ ሂድ ሲለው በሰዓቱ የነበሩት ሲፈውስ ያሉት ያዩት ተአምሩን ሲከታተሉት የነበሩት ምንድነው ያሉት ህዝቡ ማይተው ተደነቁ ለሰውም ለባደርግ እዚህ ጋር ይሄን አስመርበት ለሰውም እንዲህ ያለ ስልጣን የሰጠን እግዚአብሔርን አከበሩ ነው ይሄንን ተአምር መስራቱ
ይሄንን ነገር ስልጣን ይሄ ሽባውን ማስነሳቱ መፈወሱ በራሱ ለነሱ ያስገረማቸው አምላክ መሆኑ ሳይሆን ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ ነው የሚለው። ስለዚህ ኢየሱስ በሰዓቱ ለነበሩ ህዝቦች ራሱ መልእክተኛ መሆኑን ነው ያሳየው ማለት ነው። እንዲህ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው አለ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ማለት ነው። ስለዚህ ምንድነው ይሄ ጥቅስ የሚያስረዳን ማለት ነው? በሰውና በእግዚአብሔር መካከል የነበረ አንድ ሰው ነበር፣ እርሱም ሰው የሆነው ኢየሱስ ክርስቶስ። ምንድነው በዛ ሰዓት ስራው? እሱ በሰውና በእግዚአብሔር መካከል ሆኖ ሰማያዊ መንገድ ወይንም መንፈሳዊ መንገድ መጥረግ ነበረ። ሰውና ፈጣሪን ማገናኘት መካከል ላይ ሆኖ ማገናኘት ነበረ ማለት ነው። ኢየሱስ ራሱን ሰው ካለ፣ እግዚአብሔር ግን ምን አለ? ግብፃውያን ሰዎች እንጂ አምላክ አይደሉም። እግዚአብሔር ሰዎችንና አምላክን ለሁለት ይለያቸዋል ማለት ነው። ኢየሱስ ሰው ከሆነ እግዚአብሔር ደግሞ አምላክ ነኝ ካለ ሰው የሆነው ኢየሱስ እንዴት አምላክ ሊሆን ቻለ? እኔ ግን አለ እኔ አምላክ ነኝ እንጂ ሰው አይደለሁም አለ ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ ማለት ነው። ስለዚህ ኢየሱስ ሰው እንጂ አምላክ አይደለም፣ እግዚአብሔር ደግሞ አምላክ እንጂ ሰው አይደለም። እንደዚሁም ብዙ ክርስቲያኖች አሁን እንደዚህ ብለህ ጥቅስ ስትሰጣቸው ምን ይላሉ? አይ እግዚአብሔር እኮ ኢየሱስ እኮ ፍጹም ሰው ፍጹም አምላክ ነው ይላል። እንዴ ለምን ስትለው ፍጹም አምላክ ነው ፍጹም ሰው ነው። እንዴ ምን አይነት ቋንቋ ነው የምንጠቀመው? ፍጹም አንድ ነገር ፍጹም ነው ከተባለ እኔ ፍጹም ሰው ነኝ ካልኩ አምላክ አይደለሁም፣ ፍጹም አምላክ ነው ካልኩኝ ደግሞ ሰው አይደለሁም። ይሄንን አስተሳሰብ ከምን አመጣው ስትለው መጽሐፍ ቅዱስ ላይ ያለው ስትለው የለም። ከየት ነው ያመጣው? ፍጹም ሰው ፍጹም አምላክ የሚል መጽሐፍ ቅዱስ አለ? ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ብታነቡ እንደዚህ አይነት ቃል አይገኝም፣ በፍጹም መጽሐፍ ቅዱስ ውስጥ የለም። ስለዚህ ኢየሱስ ፍጡር ነው፣ ፈጣሪ አይደለም። ፈጣሪና ፍጡር ደግሞ በፍጹም አንድ ሊሆን አይችልም። ሌላው የእውቀት ጉዳይ ነው። ኢየሱስ በተጠየቀ ሰዓት ምን አለ? ስለዛች ቀን ወይንም ስለዛች ሰዓት ግን የሰማይ መላእክትም ቢሆን ልጅም ቢሆን ከአብ በቀር የሚያውቅ የለም ማለት። እዚህ ጋር ልጅ ተብሎ የተጠቀሰው ማን ነው? ኢየሱስ ነው ማለት ነው። ስለዚህ ስለዛች ሰዓትም እንኳን አያቅም ነበረ። አያቅም የማያውቀው እኮ በስጋ ወራቱ ነው ይሉሃል። እውቀት የመንፈስ ባህሪ ነው የስጋ ባህሪ ነው? እውቀት የመንፈስ ባህሪ ነው። የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄድ ደስ ባላችሁ ነበረ። ኢየሱስ አምላክ ቢሆን ኑሮ እውን ይበልጠው ነበረ? አምላክን ይበልጣል? በፍጹም ኢየሱስ አምላክ አይደለም። የክርስቶስ ራስ እግዚአብሔር እንደሆነ ልታውቁ ይገባል ይላል በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ማለት ነው። ስለዚህ እግዚአብሔርና ኢየሱስ የተለያዩ ናቸው ማለት ነው። ምክንያቱም አምላክን አምላክ ስለማይበልጥ። እንደዚሁ ስለ ተአምር እግዚአብሔር ኢየሱስ አምላክ የሆነው አምላክ ሊያደርገው የሚችለው ተአምር ነው። የሞተን ሰው አስነስቷል፣ ብዙ ድዌዎችን ፈውሷል፣ ለምጣሞችን አድነዋል፣ እውሮችን እንደዚሁ ብዙ ማስረጃ ያመጡልህ ይፈልጋሉ። ግን ኢየሱስ ክርስቶስ ሲናገር ምን አለ? በመጀመሪያ ደረጃ አንድ አምላክ ለመሆን ተአምር ማስረጃ ሊሆን አይችልም። አንድ ሰው ተአምር ስለሰራ አምላክ ነው ሊባል አይችልም። ምክንያቱም በማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ምን አለ? ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ አለ። አንድ ሐሰተኛ የተመረጡትን የኢየሱስን ተከታዮች ሐዋርያት የሚባሉትን ማሳት ከቻሉ፣ ሐሰተኞች ነቢያት ማሳት ከቻሉ ኢየሱስ ከዚህ የበለጠ ተአምር ቢሰራ አምላክ ሊያስብሎ አይችልም። ምክንያቱም ሐሰተኞችም ይሰሩታል። እንኳን ተራውን ሕዝብ የተመረጡትን እንኳን እስኪያስቱ ድረስ ተአምር ማሳየት ይችላሉ። ስለዚህ ተአምር መስራት ለአንድ ነቢይ ወይም ለአንድ ሰው የአምላክነት ማስረጃ ሊሆን አይችልም። ብዙ ሰዎች የሞተን ሰው አስነስቷል፣ ለምሳሌ አልዓዛርን ከሞት አስነስቷል ይላሉ። የሚገርመው በሶስቱም ወንጌሎች የማይገኘው የአልዓዛር ከሞት መነሳት
በዮሐንስ ወንጌል ብቻ ተገልጧል። ይሄ ምንድነው? ይሄን ትልቅ ተአምር ለምንድነው ሌሎች ወንጌሎች ሊዘግቡልን ያልቻሉት? በምን ምክንያት አልዘገቡት? ማቴዎስ ዮሐንስስ እንዴት ብቻውን ሊዘግቡ ቻለ? ምክንያቱም ሌላ ጥቃቅን ተአምራቶችን ሁላቸውም ዘግበው ሳለ በተመሳሳይ ነገር ግን ይህንን የምናገኘው በዮሐንስ ወንጌል ምዕራፍ 11 ከቁጥር 41 እስከ 43 ነው ማለት ነው። ድንጋዩንም አነሱት አለ። ኢየሱስም ዓይኖችን ወደ ላይ አነሳ። አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንዴት የምትሰማኝ አውቃለሁ። ለምንድነው እንደዚህ አለው? ለምንድነው ኢየሱስ አባት ሆይ ብሎ ወደ ላይ የጸለየው? አምላክ ወደ አምላክ ይጸልያል? በፍጹም አይደለም። ኢየሱስ ያንን ሰው አልዓዛርን ከሞት እንደሚያስነሳው ነግሮት ነበር። ስለዚህም ነው አባት ሆይ ስለሰማኸኝ አመሰግንሃለሁ ያለው። ከዛ ምን አለ? ሁልጊዜም እንደምትሰማኝ ያውቃለሁ፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዙ ዙሪያ ስለቆሙት ህዝቦች ተናገርኳል። ከሞት የማስነሳቱ ተአምር ለህዝቡ ማሳየት የፈለገው ምንድነው? አንተ እንደላከኝ ያምኑ ዘንድ በዙ ዙሪያ ስለቆሙት ህዝቦች ተናገርኳል። ሹፍ እዚህ ጋር ከዛ በኋላ ምን አለ? ይህንን ብሎ በታላቅ ድምፅ ጮኸ፣ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። መጀመሪያ ከማስነሳቱ በፊት እግዚአብሔር ለመነ። እውነት ራሱ ችሎታ ቢኖረው ኑሮ ሰው የማስነሳት ችሎታ ቢኖረው ኑሮ ማንን ነው የሚለምነው? አምላክ ቢሆንስ ኑሮ ወደ ማን ነው የሚጸልየው? ማንን ነው ፈቃድስ የሚጠይቀው? ስለዚህ በመጀመሪያ እንዳለው እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርድም ቅን ነው እንዳለው እግዚአብሔር ጸሎቱን ተቀብሎ እንዲነሳ አድርጎለታል። ነገር ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ቀርባለች። ተአምር የሚሰራው አጋንንትን የሚያወጣው መንፈስን የሚያወጣው ሙታንን የሚቀሰቅሰው በእግዚአብሔር ተአምር ነበር። ስለዚህ ኢየሱስ አምላክ አይደለም። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ፣ አምላኬ አምላኬ ስለምን ተውኸኝ ብሎ ጮኸ ማለት። ማቴዎስ ወንጌል ምዕራፍ 27 ቁጥር 49። እግዚአብሔር አምላክ ከሆነ ኢየሱስ አምላክ ከሆነ አምላክ ነው። ወደ አምላክ ስለምን ተውኸኝ ብሎ የሚጸልየው ለምን? ይሄ በፍጹም ኢየሱስ አምላክ አይደለም። ምክንያቱም አምላክ ወደ አምላክ አይጸልይም። ኢየሱስም በታላቅ ድምፅ ጮኸ፣ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ። ብዙ ክርስቲያኖች ኢየሱስ ሲሰቀል ለምን እንደዛ አለ ስትላቸው፣ አይ ይሄ እኮ ያለው በስጋ ወራቱ ነው ይላል። በስጋ ወራቱ። እሺ እንደዛ ካለ አባት ሆይ ነፍሴን በእጅህ አደራ ሰጠሁ የሚለው መንፈሱ አምላክ ከሆነ አምላክን ነው ለአምላክ የሚሰጠው አይደለም። ይሄ የሚያሳየው ምንድነው? ኢየሱስ ራሱ ፍጡር መሆኑ ነው። አምላክ ለአምላክ አይሰጥምና ማለት ነው። በዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ አምላኩ ሲጸልይ አደረ። ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ማለት ነው። አንድ አምላክ ወደ ማን ነው የሚጸልየው? ከምንስ እንዳድነው ነው የሚጸልየው? አምላክ ከጸለየ ወደ ማን ነው የሚጸልየው? ስለዚህ የመጸለይ እና አድነኝ የማለት ባህሪ የሰው ባህሪ እንጂ የፈጣሪ ባህሪ አይደለም። ኢየሱስም መለሰ እንዲህም አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ ይላል። ማርቆስ 12:29 ላይ ማለት ነው። እንግዲህ ኢየሱስ አምላክ ቢሆን ኑሮ ሰውን ለማሳሳት ነው እግዚአብሔር አምላካችን አንድ ጌታ ነው የሚለው? በፍጹም አይደለም። ኢየሱስ ትክክል ነው። እሱ መልእክተኛ እንጂ አምላክ አልነበረ። እሱ የተላከ መልእክተኛ ፍጡር ሰው ነበረ። ስለዚህ ትምህርቱ ምን ነበረ? ቀጥተኛ መንገድ አንዷን ነበር። እሱንም አምላክ ለብቻ መነጠል። እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለው ማለት ነው። እንግዲህ እዚህ ድረስ ካየን ዘንዳ አብ ይላል በዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው እንዲሁ ለወልድም ሰጥቶታልና። ሰጥቶታል ማለት ምን ማለት ነው? መጀመሪያ ያልነበረው ማለት ነው። መጀመሪያ ያልነበረው የተሰጠ ከሆነ ከጊዜ በኋላ የመጣ ስጦታ ነው። ከዛ በፊት አብ ከመስጠቱ በፊት የለውም ነበረ ማለት ነው። ምክንያቱም በሐዋርያት ሥራ ምዕራፍ 17 ቁጥር 25 ላይ ኢየሱስም
እርሱም ሕይወትንና እስትንፋስን ሁሉን ለሁሉ ይሰጣልና ይላል። በዚህ ሂሳብ ሁሉንም ለሁሉ በሰጠው ሂሳብ ለኢየሱስም ሕይወትን ሰጥቶታልና ሕይወትን ያልነበረው ሕይወት የተሰጠ ደግሞ ፍጡር እንጂ ፈጣሪ አይደለም። ኢየሱስ በጥበብና በቁመት በሞገስም በእግዚአብሔር ፊት ያድግ ነበር። ምን ማለት ነው? እንዴት አምላክ በሰውና በእግዚአብሔር መካከል ያድጋል? ምክንያቱም እግዚአብሔርና ኢየሱስ የተለያዩ ናቸው እንዴ? ሁለት አምላክ ነው እንዴ ያለው? አይደለም። ኢየሱስ ፍጡር ስለነበረ የማደግ ባህሪ የሰውነት ባህሪ ነው። ስለዚህ ኢየሱስ ያድጋል። እግዚአብሔር ስለራሱ ሲናገር ምን አለ? እኔ እግዚአብሔር አልለወጥም ይላል ሚልክያስ 3:6 ላይ። ስለዚህ እግዚአብሔርና ኢየሱስ ፍጹም የተለያዩ ናቸው እንጂ ፍጹም ሰው ወይም ፍጹም አምላክ አይደሉም። እቺ ለማስተላለፍ ነበረ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።